አላህ ይወፍቀን። አሚን አትሉም? የዑምራ ቻሌንጃችን 6ኛ ዙር ላይ ደርሰናል። ዑምራ ማድረግ የማንፈልግ እንደተለመደው እዚህ ድረስ ከቆያችሁ ዑምራ ማድረግ ትፈልጋላችሁ ማለት ነው። ቀላል ቻሌንጅ አዘጋጅተናል። 6ኛ ዙር ላይ ደርሰናል። 10 ተከታታይ ቻሌንጆች ውስጥ የተሻለ ስኮር ያደረገውን ሰው ዑምራ እንወስዳለን። ቡራቅ ትራቭል እንባላለን። ወደ ቻሌንጁ ከመግባታችን በፊት ቡራቅ ትራቭል ያዘጋጀው ልዩ የዑምራ ፓኬጅ አለ። ከጥር 28 እስከ የካቲት 8 የሚኖር ጉዞ ነው። በጉዞም ላይ ሼክ አብራር ሺፋ፣ ዶክተር መሐመድ ዘይን፣ ኡስታዝ አብዱልመጂድ ጀማል ይገኛል። እኔም እገኛለሁ ማለት ነው። ሙሉ ፓኬጁ በተመጣጣኝ ዋጋ ቀርቧል። 2 ጁምዓዎችን ማግኘት የሚችሉበት ልዩ አጋጣሚ ነው። እንዲሁም ከሐረም ቅርብ የሆኑ ቦታዎች ተዘጋጅተዋል። ከታች ባለው ስልክ መደወል ትችላላችሁ። 0961 65 66 67 ላይ መደወል ትችላላችሁ። በጣም ቀላል ነው። ቡራቅ ትራቭል በተመጣጣኝ ዋጋ እናንተን ለመውሰድ ተዘጋጅቷል። አሁን ወደ ቻሌንጁ ልመልሳችሁ። የዛሬ ቻሌንጃችን በጣም ቀላል ነው። ኮሜንት ላይ ካላችሁበት ቦታ አዲስ አበባም ይሁን የትም ቦታ ይሁን ካላችሁበት ቦታ እስከ መካ ድረስ ያለውን ኪሎ ሜትር መጻፍ ነው። ያላችሁበትን ቦታ ደግሞ ትጽፋላችሁ ማለት ነው። ለምሳሌ አዲስ አበባ ካለን ከአዲስ አበባ መካ የሚገኘው ይህን ያህል ኪሎ ሜትር ነው ብላችሁ ትጽፋላችሁ። አዲስ አበባ መሆናችሁንም ታስቀምጣላችሁ ማለት ነው። ኮሜንቱ ላይክ እንዲደረግ ደግሞ ይህንን በማስከተል የፈለጋችሁትን መልእክት መጻፍ ትችላላችሁ። ብዙ ላይክ ያለው የዚህ ዙር አሸናፊ ይሆናል ማለት ነው። በድጋሚ ቡራቅ ትራቭል እናመሰግናለን። ሌላኛው ቻሌንጁ አካል የመደመር ምልክቱን በመንካት ይህንን ፔጅ ፎሎ ማድረግ ነው። 10 ጊዜ ኮፒ ሊንክ ማድረግ እንዲሁም ሼር ማድረግ ይጠበቅብናል። ልመልሳችሁ። ቻሌንጁ በጣም ቀላል ነው። ይቀጥላል። 6ኛ ዙር ላይ ደርሰናል። 7ኛውን ቻሌንጅ በፌስቡክ ነው የሚሆነው። አሊ አሚን ኦፊሻል የሚለውን ላይክ ፎሎ ማድረግ አትርሱ። አላህ ይወፍቀን፣ አላህ ይወፍቃችሁ። አሚን አትሉ? ሰላም አለይኩም ወራህመቱላሂ ወበረካቱሁ።